በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመት ውስጥ 7 የአዋጅ አጽዋማት አሏት። ለምን 7 የአዋጅ አጽዋማት አድርጋ ልጆቿን ታስተምራለች የሚለውን በሶስት ዋና ዋና ጉዳዮች እንመልከት። የመጀመሪያው ብዙ ሰዎች የማያውቁት ስለ 7ቱ የሰውነታችን አካላት ይቀደሱ ዘንድ በዓመት 7 ጊዜያትን የአዋጅ ጾምን ቤተክርስቲያን አውጃለች። ኃጢአት ወደ ሰውነታችን አእምሮና ልብ የሚገባባቸው የኃጢአት መግቢያ በሮች ናቸው። እነዚህ 7ቱ ሕዋሳት የምንላቸው እንግዲህ እንደምናውቀው 2 ዓይን፣ 2 ጆሮ፣ 1 አፍ እና 2 አፍንጫ፣ እነዚህ በዋናነት የኃጢአት መግቢያ በሮች ተብለው ይወሰዳሉ። እንዴት ነው የኃጢአት መግቢያ በር የሚባሉት ነው? በዓይናችን የማይገባውን ነገር በማየት ኃጢአት ወደ ህሊናችን እንልካለን ማለት ነው። ወደ ልባችን እንልካለን ማለት ነው። ጆሮ የማይገባውን ነገር በመስማት ወደ ህሊናችንና ወደ ልባችን ወደ አእምሯችን ኃጢአትን ይልካል ማለት ነው። የኃጢአት በር መግቢያ 4 ይሆናሉ ማለት ነው። 5ኛው እና 6ኛው 2 አፍንጫ ነው። ሁለቱ አፍንጫችን ምቾትንና ቅምጥልን በማሽተት በሽታ ለስጋ መገዛትን ያደላል ማለት ነው። ስለዚህ ወጡ ሸተተኝ፣ ምግቡ ሸተተኝ። ጾም ማለት መከልከል ነው። ከምግብ መራቅ ነው። ከማንኛውም ነገር መራቅ ነውና በሽታ የተለያዩ ነገሮችን አሽተን ወደ ህሊናችን ወደ ብላ ወደሚለው ወደ ሰውነታችን ክፍል እንልካለን፣ ወደ አእምሮና ወደ ልብ። ከዛ በኋላ ልብና አእምሮ ይፈጽሙታል ማለት ነው። ይፈጽሙታል። 4ኛውና የመጨረሻው አፍ የማይገባውን ነገር በመናገሩ እና ከመጠን በላይ በመብላቱ ከኃጢአት የሚርቅበት በእግዚአብሔር ቃል የሚታደስበት ሰውነታችን ለእግዚአብሔር የምናስገዛበት ሰዓትና ጊዜ ናቸው ማለት ነው። እነኚህ 7ቱ የቅድስት ቤተክርስቲያን አጽዋማት ማለት ነው። የምናስቀድሰውና የምናስባርከው የሰውነታችን ክፍሎችን ነው ማለት ነው። እነዚህ ኢንፑት ይባላሉ ወይም ደግሞ የኃጢአት መግቢያ በሮች ናቸው። እነኚህን ሕዋሳቶችን በዓመት ውስጥ እየቀደስን ከኃጢአት እየመለስን ከዘመናት ወደ ዘመናት እንሻገራለን ማለት ነው። ብዙዎቹ ሰዎች እጅና እግር ኃጢአትን የሚሰሩ ናቸው ብለው ያስባሉ። እጅና እግር ልብ ያሰበውን አእምሮ ያመላለሰውን የሚፈጽሙ አካላት ናቸው እንጂ እጅና እግር የኃጢአት መግቢያ በሮች አይደሉም። ኃጢአትን ወደ ሰውነታችን ካስገባን በኋላ የምንፈጽመው በእጃችንና በእግራችን ነው። እነኚህ ፈጻሚ አካላት ናቸው እንጂ የኃጢአት በሮች አይደሉም። ኃጢአት ወደ ሰውነታችን የሚገባባቸው አይደሉም። ስለዚህ የኃጢአት መግቢያ በሮችን በመዝጋት በማስቀደስ በማስባረክ ወደ ሰውነታችን ልናስገዛ ይገባል ማለት ነው። የኃጢአት መግቢያ በሮች የምንላቸው 7ቱ አካላትን በማስቀደስ አፍ የማይገባውን ነገር ከማድረግ ታቅቦ ከምግብና የማይገባውን ነገር ከማድረግ ታቅቦ ለእግዚአብሔር ምስጋና ያቀርባል ማለት ነው። ጆሮ ታርሞና ተባርኮ የእግዚአብሔርን ቃል ይሰማል ማለት ነው። የማይገባውን ነገር ከመስማት ታቅቦ የእግዚአብሔርን ቃል በመስማት ይባረካል ማለት ነው። እያስባረክን በዓመት ውስጥ ከዘመናት ወደ ዘመናት እንሻገራለን ማለት ነው። እኛ ኦርቶዶክሳውያን ዓይናችንን በማስባረክ የማይገባውን ነገር ከማድረግ ይልቅ የእግዚአብሔርን ፍጥረታት በማየት የእግዚአብሔርን ድንቅ ስራ ያመሰግናል ማለት ነው። ፍጥረታትን በማየት እግዚአብሔር የፈጠራቸውን ፍጥረታት በማየት የእግዚአብሔርን ድንቅ ስራ ያመሰግናል፣ ያደንቃል ማለት ነው። ሁለተኛው በቤተክርስቲያናችን ውስጥ ዋና 7 የቤተክርስቲያናችን ሚስጥራተ ቤተክርስቲያን አሉ። ስለ 7ቱ ሚስጥራተ ቤተክርስቲያን ስንል 7 አድርገን እንጾማለን። የመጨረሻውና 3ኛው እግዚአብሔር በ6 ቀን ዓለማትን ፈጥሮ በ7ኛው ቀን ማረፉን እናያለን። ስለዚህ በዕብራውያን በአጠቃላይ በአይሁድና በእስራኤላውያን መካከል ወይም በእስራኤላውያን ዘንድ 7 ፍጹም የሆነ ቁጥር ተደርጎ ስለሚወሰድ አንድም በዛ እንጾማለን ማለት ነው። አምላክ ቅዱስ ዳዊት በመዝሙር 118 ከቁጥር 164 ላይ እንደዚህ ይላል፣ ስለ ጽድቅህ ፍርድ በቀን 7 ጊዜ አመሰግናለሁ ይላል ቅዱስ ዳዊት። ከነኚህ ውጭ ግን ማንኛውም ሰው የፍቃድ አጽዋማት ወይም የፍቃድ ጾምን ወይም ለኃጢአት ስርየት የሚሆን ወይም ደግሞ በሰራው የግብር ኃጢአት መሰረት ወደ አባቶች በመቅረብ ንስሐን በመውሰድ መጾም ይቻላል ማለት ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና መሰረት የሰውነታችን ክፍሎች በማስባረክ ከዘመናት ወደ ዘመናት ያሸጋግረናል ማለት ነው። እግዚአብሔር አምላክ ለብርሃነ ትንሣኤው በሰላም ያድርሰን። እንግዲህ ከትንሣኤ በኋላ ያለው ሰላምታችን ይቀየራል። እግዚአብሔር አምላክ ለዛ ያድርሰን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ለማለት እግዚአብሔር አምላክ ያብቃል። ይቆየን። ወስብሐት ለእግዚአብሔር ወለመስቀሉ ክቡር አሜን። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ።